ይሰማል ጓጓሁ እንዴት ነው ሰዓት መጣ? ሂድ በቃ ሂድ። ሆነ ምን ያደርጋል ቃልሽ ላይ ቀይረው ስልክ ያላነሳሁት እኮ። ማስረዳት አይጠበቅብሽ፣ መብትሽ ነው። እንዴት ነው መብት የሚሆነው? እኔን አስፈቅደሽ ነው እንደ ቤታችን የጠራሽው? ኡፍ አንተ ደግሞ ታከብዳለህ። መጣ እንጂ ምን አረገ? ሄደው ካላጡት እኮ ሰው የዋለበት አያስታውቅም። ባላገኛችሁ ትነግሪኝ ነበር? አትነግሪኝም ነበር። ምን እንዳደረግሽ በምን አውቃለሁ? ስሚ፣ ጉንጭ እኮ ሰንበር አያወጣም፣ ከንፈርም ተስሞ አይጎልም። እናማ ከዚህ በኋላ ተለያይተናል። ምርጫሽን መርጠሻል። አሃ ምክንያት ነበር የምትፈልገው? አዎ ባስቀመጥኩሽ ከፍታ ላይ አላገኙሽ፣ ስለዚህ አልፈልግሽም። ስልኩን ተበስራት አውራኝ። የጨረስን መሰለኝ። እቃሽን ይዘሽ ውጪ። ላንቺ እስካሁን እዚህ ነሽ እንዴ? ከወረደ ጋር ወርጄ ከፍታዬን አላወርድም። ሂጂልኝ። አይሻ ዛሬም እየተከተለች ነው። አየሁት እኮ በእናትሽ። ገና ለገና ሰፈር ውስጥ እፈራለሁ ብሎ እንደፈለገው ሊያረግ ነው እንዴ? ማንንም ቢፈራው ነው ምረት መፈራ መስልሽ? ዛሬ አወራዋለሁ። ነይ አልኩሽ እንዴ። ምን ፈልገህ ነው የምትከተለኝ? ምን ያንተበትባል? ተናገር። ጉልበትን ተማምነ ሌላ ነገር አስበህ ከሆነ እኔ አልፈራም። እሺ አትከተለኝ። በቃ እንዳሰብሽው ክፉ አስቤ ሳይሆን ስለወደድኩሽ ነው የምከተልሽ። ምን? አዎ ስለምወድሽ ነው። ለማንም አይደነግጠው ልቤ አንቺን ለማናገር አቅም ስላጣ ነው እየተከተልኩሽ ፍቅሬን ባይኔ ማስታግስ። ኧረ እባክህ። እሺ ምን ወደድክልኝ? ምንሽ ይጠላል? አይንሽን ብቻ እንዳልል የሚያምረው ፈገግታሽ ይታዘበኛል። ከንፈርሽ እንዳልል ጎራዳ ብትሆንም በልክሽ የተሰጠችሽ አፍንጫሽ ታምራለች። ጉልበት ብቻ አይደለም ምላስም አደገኛ ነው ለካ። እንዲህ በቀላሉ አወራሻለሁ ብዬ አላሰብኩም ነበር። ለካ ድንጋጤም ደፋር ያደርጋል። እኔ ግን ብዙም አልወድልህ ነገሮች አሉ። ምኔን አትወጂውም? ጉልበት እንጂ ልብ ያለ አይመስለኝም። ቀርበሽ ካላየሽ እኮ ልብ ሩቅ ነው። እሱን እናያለን። ሰዓቱ ደረሰ። ኳስ አይቼ መጣሁ። በቃ እሺ ተጫወቱ በቃ። አንቺ የትም ሊወጣ ሲል ምንም አትይው። ምን ልበለው? ቀልደኛ ነሽ። በዚህ ጊዜ ቤት መቤት አድርጎ ማስቀመጡ ሳያንስ ታውቂያ ሳሊስ ጭራሽ ጎልቶሽ ኳስ ብሎ የት እንደሚሄድ በምን ታውቂያለሽ? የኔ ባል እንኳን እንደዛ ያደርግ። እንዲህ ያለ ነው ስንቱ ጉድ የተሰራው። የኔ እናት ምን? የምሬን ነው። ዘንድሮ ሴቱ ባለትዳር ላይ ነው አይኑን የሚጥለው። ደግሞ የት እንደሚሄድ በምን ታውቂያለሽ? ሲነግሩሽ ስሚ። አንቺ ትዳሬን ለመበጥበጥ ነው እንዴ የምትመጪው? ሰው ላጥፋ ካለ ምክንያት አያጣም። መጠርጠር ሳይሆን መታመን ነው። ዳሺ ይዙታው እንጂ ተወጪልኝ። ሚስቴን ማውራት ፈልጋለሁ። እሷም እኮ እውነት አላት። ያለውን ነገር ነው የነገረች። መጠራጠር ጀመርሽ እንዴ? ምን ላድርግ? እኔ እኮ ድሮን ቤቴ ማየት እንደምወድ ታውቂያለሽ። የቲቪያችን ጥራት ነው እንጂ። ኧረ መጣችልህ። መጣች ደግሞ ቀኑን ሙሉ ሳስባት ሉል ነው። ዮኒ ዛሬ ሂድ እናውራት። ሂድ። አሬ ቅርብኝ። እንዲሁ እየወደድኳት ብቀጥል ይሻለኛል። ይኸውልህ እኔ ኬርኩ ግን በአንዴ እንደምበላ ታውቃለህ። አንተ ምን አይነት ቀልድ ነው እኮ? ሂድና ንገራታ። ሂድ። እሻው ምን ብዬ ነው ወሬ የምጀምረው? እሙዬ እግርሽ ላይ አበባ። ምን? የመርካቶ ሌባ እዛ ላይ ጨው አውሮፕላን ፈጨው። ሂድ አንተ ፈዛዛ። ሂድ እናውራት። ይቅርታ ሳሪ፣ አንዴ ላውራሽ። ይቅርታ እኔ ሳራ አይደለሁም። ማለቴ ማርቲ። ያማሃል እንዴ? ቢረሳ ያንቺ ስም ይረሳል። ላወዛግብሽ እንደሆነ ፊት አያስታውቅ። ኧረ ተሳካለት መሰለኝ። ከተሳካለት እኔ እቀጣለሁ። ልቀቀኝ ወደዛ ስራ ፈት። ቆይ እናትሽን አውቃቸዋለሁ። ለእናትሽ ነው የምናገረው። ምንድን ነው ያልከው? ኧረ ምንም አላልኩም። እንዴ ሁሉም ሊቀር ይችላል። እንድትደግሚኝ። አየሽ አላልኩሽም? አንቺ የጀመርሽውን ጥፊ እሷ ልትጨርስ። ወንድም ኢነርጂ አልቋል መሰለኝ ካጠጣ